በባሷ እንደምንሰማው እንደነበረ በዛ ጊዜ የኤርትራ ህዝብ ከኢትዮጵያ ጋር ሊቀላቀል በሚደረግበት ጊዜ ህዝቡ ሳይወድ በግድ በጠመንጃ ተጠምዶበት ነው የውጭ መንግስታት ግናጅነት መጥተው ሳለ እንደዛ ተብሎ ነው እና ያም በከበሮ በምንምቱ ተብለው ሳይወዱ በግድ ወጥቶ ነው ከኢትዮጵያ ጋር ተቀላቀለው ይባላል። ውሸት ነው። አየህ በመጀመሪያው ጊዜ ይሄ በእውነት የተሳሳተ አስተያየት ነው። ብዙዎቹም አሁን የነበሩ አሜሪካኖችም ሳይቀሩ እየመሰከሩ ነው። በየመንደሩ ተሄደው ሰው ሁሉ ተነጋግረው ስንት ወራት የፈጀ ነው። ያ የኢትዮጵያ ፈላጊ የኢትዮጵያዊነት ማጆሪቲ ከፍ ያለ ማጆሪቲ ነበር በመጀመሪያው በክርስቲያኑ በእስላሙ በኩል በሁሉም በኩል ከፍ ያለ እንዲያውም ታውቃለህ ቀደም ብሎ የፌዴሬሽን ሊሆን ነው ብሎ ወደ ሰዋይ ጊዜ የሀገር ፍቅር ማህበር ወጥቶ አለ ጊዜ ላይ እኛ ፌዴሬሽን የሚባል አንፈልግም ሊያጣላን ካልሆነ በቀር ሊያፋቅረን አይደለምና ሙሉ አንድነት ለምንፈልገው ብሎ በስም ምርጫ ጋር ተወጥቷል። ስለዚህ ደግሞ የዚያን ብሔር ያሳይ ብዙ ነገር አለ። አሁን የዚያን ጊዜ ማን ነው እስቲ ኢትዮጵያ በሉ ብሎ የሚል ሽፍታ ነበረ። ሽፍቶች ነበሩ፣ የታወቀ ነገር ነው። ግን ጥቅማቸውን የሚያባሉ ደግሞ እርግጥ ነው አንዳንዱ ደግሞ ስለ ኢትዮጵያ እንሰራለን ብለው ያ በረሃ በራሳቸው ፈቃድ ይገቡና በኋላ ሞቢሊቲ ያደርጉታል። ያ እኮ ስለ ሀገሬ ነው የሚል ከተፈለገ የዚያን ጊዜ የእንትን በኢትዮጵያ በኩል ኃይል ነው የሚጠቅመን የሚባል ከሆነ እግዚአብሔር ያሳይ። በአንድ ጊዜ እንግሊዙን እናስለቅቅም እኛ አስጨንቀን ካለ እናስለቅቀው ነበረ። እንደተወገዘ ያው በጊዜው የነበሩ ጋዜጦች ኢትዮጵያ የሚባለው የእንትኑ የለም ኃይል የእኛ እንትን አይደለም በፍጹም እያለ እያወገዘ ብትላቸው 200-300 የሚሆኑ ሰዎች ናቸውና አሽከሮቻቸው በዚህ ልንገርህ በ1900 ማቴን ሰው አንድ ጀመረ በ43 ስራ ሊጀምር ሲል ብዙዎቹ የሽፍትነት ወርቀት ስራና ያሉ እነሱም ከአሳውታን በርክቶ እና እሱ ሰውየው ሰው እንደ ልብ ወደ እኔ መምጣት በማይችልበት እኔም በማልፍበት መንገድ አንዳንድ ርቀት እያሳየ እንዴት ስራ ጊዜ እንግሊዞች አሉ ላኩ እነሱ ሀገሩ ይዘዋል። ስለዚህ በውድም ግን ጸጥታ ማድረግ አሁን እርዱም ብለውና እና ምክክር ግን በግልጽ ማን ነው
ደግሞም ተነግሯቸው ድንገት አንደበት አለ እና ምክር ቤቱ ምን ያደርግልኛል ብዬ ነው የፈረመው አለ። እኔ ደግሞ እዚህ ውስጥ ምንም የለም። ምክር ቤቱ ለምክር ቤቱ ምክትል ስለነበሩ ያሰባል ነበር። እኔ እንደዚህ ተሰብስበ አለሁ በሀሳቡ አለሁ። እገሌ የሚባል ምክር ቤት አስፋ ጠርቶ እንዲስኩልነት በእውነት የወታደር መከበብ ቢኖር መጀመሪያ መሸፍተው እሱም አልቀበልም። ደግሞ ታውቃለህ ለምሳሌ ላልስማማም እችላለሁ። አውቀን እግዚአብሔርና ኢትዮጵያ ያዩትን ይሆናል። አውቆታል። ተውን ምን ቁም ነገር አለው? የህዝቡን የኢትዮጵያን ጥቅም ካልተሰውለት ምንም ነገር አለኛል። አይረዱ አይጠቅሙ። ይህ ሁሉ ዓመታት አንድ ሚኒስትር እስቲ ኤርትራ ጉዳይ ምንድን ነው ብሎ ጠይቀው በፍጹም ሰነፎች ነበሩ። አንዲት እንኳ ለኩሪዮዚቲ ያህል እንዴት ነው ጠቅላይ አጠፋውን ወዲህ ላይ ይኸው ከዚያ ወዲህ የኢትዮጵያ ስራ ሰፋል አይደለም። አንደኛው ይህ ከተደረገ በኋላ የሬሳው ጎንደር የምን ይላል መሬቱ የሚቀበለውን ትቶ አራሹ የፈለገውን ያ መሬት የሚያበቅለው ስንዴ እንደሆነ ለምን ስለዚህ ለኤርትራውያን እድገት፣ ለኤርትራውያን ስልጣኔ፣ ለኤርትራውያን ልታስቡ ስለምን አፄ ኃይለ ሥላሴ ምንም የሚበልባ ያችን እና ሼነቷን እያስተዳደሩ ወይ ምንም የሚላቸው ደግሞ አይናፍቁትም ነበር። ሁለት ምክንያት ነበረ። ድንገት እዚያ የሚቀመጥ ደራሲ የሚያገኘው ጥቅምና ኑሮ ሌላ ስለሆነ ሊለውጣት አይደለም። እዚህ እሳቸው በቅንነት በኢትዮጵያዊነት የሚያገለግል የውስጥ አስተዳደር እርስ በርስ ይችላላቸው ነው ደስታቸው